ሴቶች ግን ሲበዛ ባለጌዎች ናችሁ ማለት ምንድን ነው የሆናችሁ? ምን ነው አዲስ የፈስ አልበም መች ነው የሚወጣው? ፎቶ የምን አልበም? አዲስ የፈስ አልበም ይመስላል። ማለት ይለቀቃል። ትወዱታላችሁ እያስባለሁ። አይኔ ልጨርሰው። ይሄንን ሰዎች የምትመሰጡ ሰዎች እንዴት እግዚአብሔርን እንዴት በጣም ተከፍቶ ስክሮል ሳረግ ራሱ ሲመጣ እንዴት እንደሚያስጠላኝ። ዛሬ ደግሞ ምን እንዲጣለብኝ ወይኔ መጀመሪያ ጊዜ በትብብር የተሰረቀ ሰው ቢኖር አንተ ነህ። እነዚህ ሰዎች ግን ከዚህ በፊት እንደዚህ አውርቶ የተዋረዱትን አይታችኋል አይደል? ወይኔ ውርደት ጋይስ። እኔ እኮ አይደለም ኢቢኤሶች ራሱ ነው ችግር አለባቸው። እንዲህ አይነቱን ነገር ባይለቁትስ ሰው ለመዋረድ ይሄዳል። ችግራቸው ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም። ብሯን ነው የበሏት። ደሞ ብር ያሳድጋል አልኩ። ደግሽን አሳድጋል አረች ሴትዮ ግን ወንድም በዋንማ አልደራደርም። እንዴት ነው ጋይስ በወንድም ላይ አስተማሪ አንፈልግም። አሁን ዶክተር ነው የምፈልገው። ይሄ ነገር ለኔ ብሎታል ማለት ነው። የሚገርመው በአንድ ቀን ሁለት ነገር ነው ማገለግለው። ዶክተር ማለት ከመምህርነት ወደ ዶክተርነት መላጣ ነው እንዴ አንተ የምትለው? መላጣ ወይኔ ናኦሚ ደግሞ ጭራሽ ሊላጭ ነው። መላጣ ገፋ። ሰላም እንዴት ናችሁ? ውድ የዩቲዩብ ተመልካቾች ደህና ናችሁ ወይ? ዛሬም በሌላ ቪዲዮ ተመልሰናል። ሶስት ከመጨረሻ ቪዲዮን እዩ። ሰብስክራይብ ምናምን አድርጉ፣ ላይክ ምናምን አድርጉ። ምን ብቻ ወደ ቪዲዮ እንግዳ እንዲመጣብኝ አልፈልግም። እንደው ግን ብዙ ሰዓት ያስቆምሽኝ ውጪ። ከሰዓት በፊት መጣሽ? ሰማችሁ ታለችው። ከሰዓት በፊት መጣሽ እና ሰዓቱ እስኪደርስ በረንዳ ላይ ያቆመቻት። ኧረ አንቺ ሴትዮ ግን ይመችሽ። ልጅ መጥቻለሁ። አባ ምን ይሰራል ስላልሽኝ ባለፈው ተገርችለ በግና ወርቅ ነው ያልኩኝ። ወርቅ ይምጣልሽ። ጭራሽ ለግራም መቀየርም ትችላለሽ ወደ ወርቅ። ቴንኪው ነው ማለት ያለብሽ። አሁን ወርቅ ካልሆነ ብለሽኝ ደግሞ ተሰማኝ። በግሽን አሳድጋለሁ አልኩ። በግሽን አሳድጋለሁ አረች ሴትዮ ግን በግሽን አንቺ ልትሰማ ይዞ ሊድ ናሽ እንጂ እንደዚህ ብላሽ ማዛሽ እንጂ ኖ አሁንማ የኔ ናት። አይ ውርደት ምንድን ነው? የምን ውርደት ነው ጋይስ? ደግሞ ምን ተፈጠረ ኢቢኤስ ላይ? እነዚህ ሰዎች ግን ከዚህ በፊት እንደዚህ አውርቶ የተዋረዱትን አይታችኋል አይደል? እሺ እጃችሁን ወደ መሬት እሺ እየተቀረጽኩ እኮ ነኝ አባት። እንኳን ደህና መጣችሁ። እንኳን ደህና ወደ ጥያቄያችን እንግባና ሚስት እቤት ውስጥ በብዛት የሚጠፋባት እቃ ምንድነው ብለን የጠየቅን። ሪሞት ሚስት ሰምታችሁታል አይደል? ሪሞት ምናምን እያለ ማይሰማ መስሎ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር። እኔ 30 ምናምን ሲል ነበር። ሰምታችሁታል? እሱንም ጠየቅን። 30 ደቂቃ። ሚስት ከጋብቻ በፊት ለመጀመሪያ ጊዜ ያስተዋወቀች ማንን ነው ብለን ነበር የጠየቅን። መሲ ጓደኛ። አሁን ወደ ውጤቱ እንሄዳለን ማለት ነው። እሷ ራሱ ምንም እውነት ራሱ እንዲመስል ትንሽ አላቅማማችም። ጣጣፋር ነው ያደረገችው መልሱ። ሜንና በለጠ 30 ነጥብ አምጥተው ደግሞ እንዲያለክ ትስቃለህ። ወይኔ አጫዋችና ፍቃዱ 25 ነጥብ አምጥተዋል። ትግስትና መክብብ ደግሞ 15 ነጥብ አምጥተዋል። ግን በመግቢያችን ላይ ምን ብለን ነበር? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለ ስትናገር የድምጽና ወይኔ ውርደት ጋይስ። እኔ እኮ አይደለም ኢቢኤሶች ራሱ ነው ችግር አለባቸው። እንዲህ አይነቱን ነገር ነጥቡ ይቀነስባቸው። ግን ባይለቁትስ ሰው ለመዋረድ ይሄዳል። ኧረ በስመ አብ። ሊና ባሏ እንዴት ተዋወቁ? ኖትቡካችን እናውጣለን። እሺ ቀውሲት እኔ እናንተ የት ነው ተዋወቁ?
እንዴት ነው የተዋወቅነው? በደንብ ጌት ኢንቱ ቴል አስ how you got me በሶሻል ሚዲያ ነበረ ያው ነበረ። ስለዚህ በኢንስታግራም ኦኬ ስራ ላሰራሽ እንደዛው ነው እንዴ? ስራ ምናምን ብለህ ነው እንትን ያልከው? አይደለም አልገባኝም። በጣም ብዙ ቴክስት ልካላ ኢንስታግራም ላይ ቲክቶክ ላይ ነው እስካሁን አላየሁትም። የኢንስታግራሙን ግን በደንብ ሃይ ከዛ ቲክቶክ ላይ ኦኬ ካስ 4000 ፎሎወር ነው እንደነው አላ በኋላ ግን ሪስፖንድ ያደረግሽው ያው ስራ ስልሽ ሩት ሚክ ገንዘብ አለ ሆነ ፕራይም በጣም የምርኩ ስራ አልሰራሽ ነበር ገባኝ። ግን እናንተ ሰራት ቀረ እሷን ስታገኝ ነገር ሲሆን ያንገበግበኛል። እንደዚህ ነው ብለው እሺ ከዛ በኋላ አቃል ገናኝ ስልክሽን ሰጠሽ። በስማ እንዴት ፋስት ነኝ በእናትህ ትንሽ እንኳን አልገደረደረም። እሺ ደግሞ ይሄ ማለት ነው ምንም ፎቶ አልነበረው የያሚ ነበረ ፎቶ የነበረው። ከዛ ውስጥ ገብቼ ዱባይ ሲዝናና ላየው ዋው ደግሞ ማስክ ነው እንደዛው ሙሉ ፊቷ ላይ ይሄ ልጅ እንደዚህ ነው እና ኦ is kind of cute ምናምን ነገር ማስክ አድርገ ነበረ እና ኦ is kind of cute ምናምን ብዬ ተመችቶኝ ነበር። በላ ወደሽ ይነስ ኦ it's my question ኧረ ባይዘው ያረረ ሶሪ ይሄ ነው አየውበት በጣም ይከርስሽ አብሽሽ አንቺም ሰልችት ሌባ አንቺ ነው መሰለች ምንድነው በጣም ቆንጆ ነሽ። ጋይስ ካሊባው ፍቅር ያዘው የመጀመሪያው ተጠቂ ቁጥርሽም ሰጪኝ ደስ ይለኛል። በምን ተቀቡ ወይኔ ወይኔ ኧረ ወይኔ ሲዛሪ ተበላሽ ቁጥርሽን ስልክ የለውም ቁጥርሽን እሺ አተው እሺ በምን ሊያዘው ፌስታል ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁምና ስልክሽን ስጪኝ። ሙድ ይዛለ ኧረ እኔ ምን ሙድ ይዛለሁ ልብ ይዘሽ ሄደሽ ወይ ጉድ ዛሬ ደግሞ ምን እንዲጣልብኝ ወይኔ እና አሁን ስልኩን ነው ቁጥሯን ነው የሚቀበለው። እኔ ተጎዳሽ ኧረ እባክህ ስልክህን ተቀበል። ለምን አትፈልገውም ስልኩን መጀመሪያውንም? አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ሳትሰጪኝ ልትሄጂ ነበር እንዴ? በጣም አሁን እንዲህ አይነት ሰው አለ ጋይስ። ኧረ ተው ስትሰሩ ቢያንስ ትንሽ ለእውነት የቀረበ ነገር ስሩ። ተው አንተ ግን ጤናህ ዛሬ ፍጹም ጤነኛ ነው እንኳን አላውቅም። እንዴት ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤነኛ መሆኔን ጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለስልኩ የሚጨነቅ ይመስልሻል? ኧረ በብስ እኮ እና ቁጥርሽን ስጪኝ። እሺ ግን በምን ትይዘው ዛሬ ሰራሱ ድፍረት በልቡ ይልትሽል ወይ አላስ ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ተፍቄ ይዘው ነበር። በቃ ቆሽ ልትሰጠው ነው ወይ በቃ በዛ ነው። በጣም አመሰግናለሁ። ኧረ አንቺ ራሱ ጨከንሽ፣ በጣም ጨከንሽበት። አምጣ ቆይ ምን ልትፈት ለመጀመሪያ ጊዜ በትብብር የተሰረቀ ሰው ቢኖር አንተ ነህ። ያቺ በጣም መልካም ሴት ነሽ። በጣም እርስ በርስ መተሳሰብ አለ። ወጣይ እውነት ከሱ ከፈጣሪ ታገኛለሽ። አይንሽ በቃ ዘት 09 42 ይዘት ሰው ታገኛለሽ። በቃ እንዳጠፋ ወሩን ሙሉ ሰርተን ምንም የለንም። ምንም ድራማ ነው እንደ እየሰራን ነው። አንተ አቤት አንተ ጋድሚ አህያ ተነስ ምግብ ብላ። መጣው
መልስም አሰጠኝም አይደል? እሺ መጣሁ እንዴት ነው የጮህብኝ? እሺ አልኩህ አይደል እንዴ ማለም እንደምትጮህ ምን ትጮህብኛለሽ? በቃ ታወጡት አሁን ትንሽ መልሰጥ አለ ትንሽ ከቆየማ ትደበድበኛለህ። ቆይ የሁሉም ኢትዮጵያዊ እናቶች ባህሪ ተነጋግረው ነው እንዴ? ግን ጋይስ ኧረ ድረሱልኝ እባካችሁ፣ መሞቴ ነው። ኧረ ኑ እንጂ አንሱ ምን አለብኝ ብሎ ለጥ ብሏል። ኧረ እንኳን መጣችሁልኝ። ሞቼ ነበር እኮ ዛሬ ገሎኝ ነበር የገዛ ልጄ። ጉድ ይኸውላችሁ ከመሞቴ በፊት እንኳን አይኔን እንድታዩት በምን ብሞት እንኳን በምንድን ነው የሞታችሁ ሲባል መልስ እንድትሰጡልኝ። እኔ ከዚህ ሌላ የሞትበት ምክንያት እንደው በውጭ ሲያዩት እኮ ሌላ ልጅ እኮ ነው የሚመስል። ምን ይደረጋል ታዲያ እንግዲህ እንደዚህ አይነት ልጅ ልንገራችሁ ምን እንዳደረገ። ይኸው እኔ ሁልጊዜ እሱና ምግብ ብላ አታምሽ የተወጣ የተገባ እንኳን አታምሽም ስለማን ነው የምታወራው ብሎ እየሰማ ነው። ቅድም መኝታ ቤት ገብቼ ጋደም ብሏል። እባክህ ተነስ ምግብ ብላ ብዬ እንዲህ በትትና እንደዚህ በትትና ኧረ ተው ድራማ እንደሆነ እያወቅ ራሱ ያናድዳል። እኔ ግን ይሄ ይገባኛል። ምን አገባሽ ብሎ የአልጋውን ብረት እንዳለ ነቃቅሎ በላይ እንዳለ ጨረሰው። አልጋውን ገብታችሁ ብታዩት አልጋው እንዳለ ተሰባብሮ ላይ ወገብ በዚህ በኩል ወገቢ እንዳለ ነዶ። ኧረ እባክሽ የገዛ እናቱን ደብድቧል። ከዛ ሩጫም ልጭቱ ወሩ ዘካብኝና ይኸው ቴሌቪዥኑ ብድግ አድርጎ በቴሌቪዥኑ ላይ ሲል እንደገና ቀምቼ አረ የእርሱስ ከፋ ማዘን እንደምን ብዬ ተረፍኩት። እንደገና በዚህ ጋር ሲያልፍ በዚህ በጀበናው እንጂ የሚሆነው ቅልብ አድርጌ ያስኩታ ገሎኝ ነበር። አልተረፍኩበት። እንዲህ መሆኑን መቻው ቀንኛ አሁን ከመደወሌ በፊት ለእናንተ ሆስፒታል እንጂ ቤኪ ግን አክቲንግ አንደኛ 15 ሰዎች ምናምን በቃ ውስጡ አሉ። አልትራሳውንድ እና ራስ ታየሁት። ይሄን ምን ነሽ ነው ሲለኝ ወድቄ ነው አልኩት። እኔ ቤቴን ነገር አልናገርም። ደብድቦ ይሄ የሁሉም እናቶቻችን ባህሪ ነው። ምንም ማድረግ አይቻልም። አርቲስት በርጠሚት በጣም አድናቂ ነኝ። አዲሱ የፈሳል በመመሽ ነው የሚወጣው። ፎቶ የምን አልበም አዲሱ የፈሳል በመመሽ መስከረም 22 ይለቀቃል። ትወዱታላችሁ እያስባለሁ። እና በርጠሚት በቃ ቁም ነገር ለምን እንደሆነ ከቀረ አይደል አንድ ነገር አልነግረንም። እሺ አዲሱ የፈሳል በመመሽ እስከዛሬ ከሰሯቸው 3 የፈሳል አልበሞች ለየት ያለ ነው። እንዲሁም ከአዳዲስ ሰዎች ጋር በፈስ ኮላብ ያደረኩበት አልበም ነው። ደግሞ እኮ በጣም ሲሪየስ ፊት እያሳየ የሚያወራው ነገር ለአድማጭ በጣም ምርጥ የሚሆኑ ፈሶችን ይዘን እንመጣለን። ጠብቁን እና ትንሽ አንዷን አሰማን። እንግዲህ በዚህ ሰዓት አይመችም ግን እንዳልክሩብን ተው ቀርጸኛ ደራ። እሺ ዋው ወደድከው? አመለጠኝ። በጣም ነው ሙድ ዘንድሮማ አብደል ታሳብደን አንተ አላማ ሲጀመር ጉድ እኮ ነው። ስሙት እስቲ የሚለውን አንድ አዳምጠን እንመለስ። ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። ይህንን በባለፈው ቪዲዮ ያየ ነው ማለት ነው። እሺ ወይ ጉድ! መስከረም ሳይጠባ ጉዳይ ይሰማል። ደግሞ እንደ እቺ ደፋሪዋ ደግሞ እንደለመድሽው እዛ ነይና እኔ ያለሁበት ቦሌ አራብሳ ብሎክ 17 11 ከሱቋ ተገቢ ነች። እንድትመጣ ነው እንዳትመጣ ለምን ተቀበው? እንደውም ባልቦላው ከውጪ ነው። እንደውም በሩ ላይ በብዛት መጥረጊያ ይሰቀላል። እዛ ነይና ደግሞ ልፈሪኝ እንደዚህ ከምትነግራት ለምን አንተ ያለችበት ሄዳ አትነግራትም? ምንም አልቀረም እኮ። እኔ ከስራ መውጣት 11 ሰዓት ነው። እስከ 12 ሰዓት ቤት ደርሳለሁ። ቢያንስ ጠዋት እስከ 2 ሰዓት ቤት ሆናለሁ። እስከ 1 ሰዓት ቤት ሆናለሁ። እዛ ነይና ደግሞ 2 ሰዓት ቤት ነይና ድፈሪኛሉ፣ እንተያያለን። እንዲህ አንድ ነገር ሳታስቀረ ነግራትማ ጭራሽ አጠገብ ነው ማደርሰው። እናንተ ብሉ የልጅ ልጆቻችሁ ይከፍላሉ ይላል። ሰውየው ርቦ ገብቶ በልቶ ምና ደግሞ ግድንግድ ሆቴል እኮ የልጅ ልጅ ለሚከፍለው እኔ ምን አሳሰበኝ? ምናምን እናንተ ለበላችሁት የልጅ ልጅ ነው የሚከፍለው ነው። ቀጭ ብሎ በላ። መጨረሻ ላይ ሊወጣ ሲል ሂሳብ አላስተናጋጁ እንዴ ውጭ የለጠፋችሁት ምንድነው የሚለው? እናንተ ብሎ የልጅ ልጆቻችሁ ይከፍላሉ አይደል እንዴ ምናምን የሚለው ይሏል። አዎ ልክ ነው ጌታዬ፣ አይናደዱ። የእርሶ ምግብ የልጅ ልጅ ይከፍላሉ እኮ። ታዲያ እሱም ነው የሚከፍለው። አሁን እርሶ የአያቶን ይከፍላሉ።
ሰዎች ግን እንዲህ አይነት ዘዴ ብትጠቀሙ አሪፍ ነው። ብዙዎቻችሁ አበበ ብላችሁ ጽፉ በስህተት ነው ማለት ትክክለኛው የአበበ አጻጻፍ እቺኛዋ በ ከዚህኛዋ በ ስለምትቀድም መጀመሪያ አን ከጻፋችሁ በኋላ ያቺኛዋ በ ከዚህኛዋ በ ስለምትቀድም እሷን ታስቀድሙና ቀጣይ ያቺኛዋን በ ታስከትላላችሁ። ስንት በ እንዳለ ራሱ እያስጠፋብን ነው ማለት ነው። ስላመሰግናችሁኝ አዳምጣችኋለሁ። አይ ጨለሉ ልጅ ነው። አሁን በኋላ አበበን በቃ እንደዚህ አስተካክለን እንጽፋለን። 5 ቲክቶክ ላይ መቅረት ያለባቸው ነገሮች። በአምስተኛ ደረጃ ቻሌንጅ እንደሚባል ነገር ህዝቡን ለማኝ ያደረገ ነው የለም። ይመጣና አንዱ ይሄ ቪዲዮ ስለተገኘ በጣም ቲክቶከር እንትኖች ሴሌብሪቲዎቻችን እኮ በነፃነት በእናንተ ምክንያት መንቀሳቀስ አልቻሉም። አራፉ ይሄንን አምስተኛ እሺ አድብ በቃ አትለምን እንዴ ህዝቡን አታሰልቹት። እኛም ሰለቸን እንዴ አንድ ሁለት ሰው ሲያደርገው ይሻላል። ሁላችሁም ታደርጋላችሁ። በጣም የሚደበረው አድቡ ትንሽ ክሬቲቭ ነው እንዴ ክሬቲቭ አለማመን ነው። ደረጃ ኤአይ ዘፈን የምታዳምጡ ወይኔ ይጨርሰው ይሄንን ሰዎች የምትመሰጡ ሰዎች እንዴት እግዚአብሔርን እንዴት በጣም ተከፍቶን ስክሮል ሳረግራሱ ሲመጣ እንዴት እንደሚያስጠላኝ። አርቲስቶቹ ስንት አመት ሰርተው የለፉትን እናንተ በአንድ በሁለት ደቂቃ በኤአይ ተሰርቶ ትመስላላችሁ። አይደለም ለዛም ብቻ ሲያስጠላ አንድ ሮቦት ሲኮላተፋ ማለት በጣም የሚደበረው። እነዚህ አርቲስቶችን ዲስሪስፔክት አታርጉ። እንዴት እንደሚደብር ሌላ ነገር ቢያንስ ይሄ ዘፈን አታሰሯቸው። በጣም ነው የሚያስጠሉት። ሊፕሲንግ ማምሰል አያስጠላሉ። ቃድሙ አራተኛው አልፏል ጋይስ። በሶስተኛ ደረጃ ሊፕሲንግ የምትሰሩ ወንዶች አትሽለጥለጡ። እንዴት እንደሚያስጠላ ቆይ አልችልበትም ግን ይላሉ ማሚናሉ ፍታ በጣም የሚያስጠላው አትሽለጥለጡ። ቪዲዮ ከሰራ እንደዚህ ያወራ ስራ ምናምን እንጂ በዘፈን አትሽለጥለጡ። ሊፕሲንጉን እንኳን ብትሰሩት ማለት ነው ይሄ መሽለጥለጡ ምናምን ግን ይቅር። ለእናንተኛ ተሳቀቀ በጣም ነው የሚያስጠላው። በፊልተር እያደረገ ምናምን በጣም የሚያስጠላው አድብራዘ ይሄ ማልፏል። በሁለተኛ ደረጃ ኮልሚ እያላችሁ የምታወጡ ስማችሁን ምን ነው በጣም የሚያስጠላው። አታስደብሩ። ሁላችሁም አንዴ ስም ትጽፋላችሁ። ኮልሚ እንትና ሜማ እንዳትሽ ክሬቲቭ መሆን አለባችሁ እናንተ ሁላችሁም አንዴ ስም ኮልሚ ዳዱ በቃ ሁላችሁ በጣም እንደሚመርኩ እንዳለ ኮልሚ ሆኗል እንደ ህዝብ ይበዛችሁ እኮ እናንተ በጣም በዛችሁ። ደግሞ ሜማዎች ትንሽ ክሬቲቭ ለመሞከሩ ስማችሁ ላይ ሁላችሁም ኮልሚ አታርጉ። ይሄ ማልፋል ጋይስ ትክክል ነው። በአንደኛ ደረጃ ቲክቶክ ላይ እናት እንደዚህ ትሁን ብላችሁ የምትሳደቡ ሰዎች እንዴት እንደምታስጠሉና እንዴት ማይም እንደሆናችሁ ብታውቁ። በጣም የሚደብረው አራዳ አይደላችሁም። ያለፈበት ስድብ ነው። በጣም ያለፈበት የማይም ስድማት እናት ምናምን ብለው የምትሳደቡ በጣም ይሄ ደግሞ በቃ ከምንም በላይ ጥያቄ ራሱ ይግሎም በጣም ድድብ የሆነ ስድብ ነው። እግዚአብሔርን አድቡ። አይኪዋችሁ በዚህ የሚያስባን ነው እንዴ ቲክቶክ ላይ ከፍተህ ካሜራ ምናምን እናት እንደዚህ ትሳደባለህ። አራድ እግዚአብሔር ፋራ የፋራ ባንድ ጋር ማለት ኢንስድ የምትሳደቡ ሰዎች ናቸው። አድቡ እረፉ ጋይስ። አምስቱም ላይ ያስማማል። እባካችሁ አምስቱንም አታድርጉ። ለቴሌ ዘፈን በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘብ የምብቶኛል እንዴ አየለ ቃንቂ ኧረ ና እኔም ተበልቻለሁ። ና ገባ ና አስጀምሮ ተለበል ኢንትሮ ሰማችሁታ? የሞባይል ካርዴን ወዲያው ሞላለሁ። በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል አሉ ልክ እንደሞኝ። ፓኬጁን ስገዛ አቤት ፍጥነታቸው ዳታውን ሳበራ መጣ ችግራቸው። ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም ብሯን ነው የበሏት። ደሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል። እኔ ብቻ ነኝ ወይ የተመረርኩት? የእናንተን ሐሳብ ግን አርጉልኝ ኮሜንት። የእናንተን ሐሳብ ግን አርጉልኝ ኮሜንት። እንደውም ጋይስ የሁላችንም ጥሪ መሆን ያለበት ከወንድምና ከባልሽ ግዴታ ቢሆን ማን ትመርጫለሽ? ማለት ለምን ይወደ ወንድ ጋይስ እሺ ቢባል ሸዋሌ ጋ ነው ነው በዚህ ፌስ ይሄ ማይለመድ ፊት ይዘማይ ይጠጋል እና ተራሱ በመከራቴ ለመለች እኔ ወንድም በዋንማ አልደራደርበት። እንዴት ነው ጋይስ በወንድም ላይ እንዴት ነው ሲጀመር ጋይስ ወንድማችንን የምናወዳድረው አይደል? ከባሊ ከራሴ ጋር ራሱ አላወዳድረውም። ኮመንት ላይ ከባሉ ጋይስ እንደኔ በወንድሜ አትምጡብኝ አይደል? ከባሊ ምናምን
ከራሴ ራሱ ላስቀድመው እችላለሁ። እናረፍ በል ለየቱ ሙያ ነው የመጣው? አስተማሪነት። ቆየ እኮ አስተማሪ አንፈልግም፣ አሁን ዶክተር ነው የምፈልገው። ይሄ ነገር ለኔ ብሎታል ማለት ነው። የሚገርመው በአንድ ቀን ሁለት ነገር ነው ማገለግለው። ዶክተር ማለት ከመምህርነት ወደ ዶክተርነት ዶክተርም አግኝተናል፣ መምህርም አግኝተናል። አልፈለጉም። በቃ ዝግጅት ነው የምፈልገው። ሼፍ ነው ሼፍ ልትሆን ነው። አመት ምግብ ሰርቻለሁ። ቀኑ ለኔ አይደለም ዛሬ። አንተ አይደለም ቀኑ የኔ አባት፣ ተሳስቼ ነው። ያፍ ወለምታ ነው። እኛ የምንፈልገው ፓርኪንግ አገልግሎት የሚሰጡ ሰዎች ነው። አግዳለ እንደ ፓርኪንግ ሰፈሩ እንዳለ እኔን የሚያቀኝ ፓርኪንግ እኮ ነው ሲጀምር። ኦኬ እስቲ አይገርም። አሁን ቴክስት ገባ። በቃ አልፈለጉም። ለምን አተውም? ፓርኪንግ አግኝተናል። ሶሪ ጎደለን። የመጨረሻው ስራ ጥበቃ ነው። በቃ ጥበቃም ይሆናል። አረ ጥበቃ መሆን አለኝ። አንድ ነገር ዝር አይልም እዚህ ግቢ ውስጥ አንድ ነገር። ብሩ እንዴት ነህ? አባት ራሱ እኮ ደውሎልኝ አያውቅም። አይገርም? ተጠፋው ክርስትናውን አደረገ። እሱ ነው ይሁን አይደለ? እሺ ምን ነው ትምህርቴን ማቋረጥኩት። አንተ ታለንት ያለ አያት በቃ ከደረኩ ታለንት ጭመራ ያምርብህ አይደለም። አንዴ ላቋርጥ እስቲ አንዴ ዝም በል ቁጭ እባክህ። አንተ ጋር እኮ በቃ የሆነች ነገር ነው። ይሄንን ልታስገባው ነው ደግሞ አጋጣሚ ዛሬ እንዳለ ከሐኪም ጀምሮ ቅጥር የጣው ከሐኪም ጀምሮ ቅጥር የጣው ውጣ እንዴ ማን ቁጭ በል ብሩዬ። ምንድን ነው የምትፈልገው? ሐኪም አለ ዶክተር ግንባታው ላይ ማስገባኝ ኮንስትራክሽኑ ትችልበታል። አንተ ቀልድ ቢመስል እውነታ ነው። ሴቶች ግን ሲበዛ ባለጌዎች ናችሁ። ማለት ምንድን ነው የሆናችሁ? ምን ነው አሁን አንድ ዴት ማደርጋት ልጅ ነበረች፣ ሌላ ሰው ስታገኘ ተወችኝ፣ ጥላኝ ማለት ዴት በምናደርግበት ሰዓት እኔም ሌላ ሴት አብራኝ ነበረች፣ ግን ጥያት አለች። ምንድነው እናንተ እንደዚህ መቅበዝበዝ? ታማኝነት፣ ሐቀኝነት ምንም አይነት ፕሪንሲፕል አልፈጠረባችሁም? ማስተዋል፣ ማገናዘብ ምናምን የሚባለው ነገር አእምሯችሁ ላይ አይመጣም ነው? ምንድነው አሁን? እንዴት ነው አንዴ ነው አጥምጃ ከእናንተ ጋር የሆነ ፈቅ ማለት የሚቻል? ኧረ አድቡ መያዙን ያዙ፣ ችግር የለውም ግን እኛንም በጎን አትተውን ያለ ነው። በ16 ዓመቱ ሽምግልና ተላከ። ሽማግሌዎች ሲመጡ እኔ እንትን እየተጫወትኩ ነው። ምን ነበር የሚዘለለው? ገመድ አለ አይደል? አዎ ጋይስ ታዳጊ ነሽ ገና። እና ብዙም አልገባኝም ሽምግልና። ብዙም አልገባኝም። አሁን ነው እንትን እያልኩኝ የመጣሁትና ማለት ጋይስ ሽምግልናው ተልኮ እዛው ቁጭ ትል ነው እንጂ መቼም ገመድ አስጥሉ ሊያገባት አይደለም። እንደሌላው እንዲህ እንትን ብዬ አይደለም። በቃ አልገባኝም። እንትን እስከማ እሱ ሽምግልና ሲልክ አንቺ ጋር ተነጋገረም እንዴ? ተነጋግሯል። ግን የሽምግልና የሚል በቃ ብዙ ቦታ አልሰጠም። ራሷን ጫውታ እየፈጠረ ግን ልጅነት አላለቀማ። በስንት ዓመቷ እሺ ሽማግሌዎች ሲገባ አንቺ ገመድ ትጫቻለሽ። እሺ ምን ከዛ በኋላ ከዛን ሽማግሌዎች እንትን አሉ። ያው መደረግ ያለበት ነገር ተደርጎ ተሰጠው። ነገ አሰርተ ልትጠቀም ነው ማም። ለቅጣት ነው ወንበሩን የሚያሰባብራቸው። አቤት መላጣ ነው እንዴ አንተ የምትለው? መላጣ ወይኔ ናኦሚ ደግሞ ጭራሽ ሊላጭ ነው። መላጣ ደፋ ጸጉሬን እንዳለ ማሚ እኮ አይቅጣ። በቃ ማፈራረስ ማስላጨት ምናምን ነው የሚወደው። እነሳላለሁ እንደዚህ አንሳው እንዲህ አንሳው ሄድ በል። መላጣ ግን አላረጉ እንዳንተ ነው የማረገው። ክሊንከር እንዳረ ከምራቸው እኮ እንትን አሉ። ሰባበሩት ወንበሩን ጋይስ። አንሳው ባነሳሳው እንዳታገል ነገ አሰርተ እንዳትጠቀም። ግን ሲላጭ ጭራሽ ቅንድቡን ነው የሚላጨው። በቃ ይኸው ማሚ ይኸው። እሺ አልጓል የለም መጥረቢያ የለም። ይሄን ቅጣት ግን ቢቀር በስንት ተጫውተው ነው እጁ አንሳ ሙሉ ነው መቀመጫውስ እያነሳሁት ነው እኮ። ምንድነው የምትለው? ሂድ አንተ ይሄ አሸራርፍ እንዳለ ያ መቀመጫውን ማጥፋው። ዲሪኩ ቆየ ማን ልይ የዚህን ቅንድብ ልይ የነሱን አንተ ከካቢና ያለው
ኧረ በስመ አብ ቂጥ መሰብ እንዴ እውነትም ናቸው። እንደው ጋይስ ቅንድብ መልሶ ያድጋል እንዴ ነው ያው ዛሬ የነበረን ቪዲዮ ይመስል ነበር። አይ ሆፕ ወዳችሁታል። ሰብስክራይብ አድርጉ። ቪዲዮዎቼንም እየጨረሳችሁ ብታዩ ጥሩ ነው። ሼርም አድርጉ ለምታውቁት ሰው ምናምን ለማታውቁትም ሰው አድርጉ። ኤኒዌይስ የዛሬ ቪዲዮአችን ይመስል ነበር። ቀጣይ ሌላ ቪዲዮ እስክንገናኝ ድረስ ባይ